ቅንፍ ክፍል 3 አብዱልሐኪም ሰፋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱቲ ፋሚሊያንስ እንዴት ናችሁ? ቅንፍ ዛሬ በክፍል 3 ይዘነው ከች ብለናል። እስኪ እናስከትለው። ወይዘሮ ሰብለ ወደ ዶክተሩ ቢሮ አቅንተው ስለ ወይዘሮ ሳሚያ የጤንነት ሁኔታ ስለተፈጠረው ነገር በጠቅላላ ከዶክተሩ ጋር ተነጋግረው ከቢሮ ወጥተው ወይዘሮ ሳሚያን ለማየት ወደ ውስጥ ገቡ። ወይዘሮ ሳሚያን ለማየት ወደ ውስጥ ገቡ። ወይዘሮ ሳሚያ ራሳቸውን ስተው ከነበረበት ነቅተዋል። ገና እንዳዩአቸው ፈገግ አሉ። ወይዘሮ ሰብለ ጠጋ ብለው እንኳን ፈጣሪ ለልጆችሽ መለሰሽ፣ አይ እንደው አንቺስ ነገር ብለው ሳይጨርሱ እንባ ተናነቃቸው። ሰብልዬ ፈጣሪ መቼስ ለምን አሳመምከኛ ይባል። አልሐምዱሊላህ ተመስገን፣ ምስጋና አላህ ይገባው ማለት ነው እንጂ ግድ የለም ምንም አታስቢ፣ አሁን እኮ ተሽሎኛል እያሉ ወይዘሮ ሳሚያ ፈገግ አሉ። እንዲያው ሳሚያዬ ምን ብበድል ነው ይሄን ያህል እንደ ባዳ ቆጥረሽ ያልነገርሽኝ ብለው የቁጭት እንባቸውን አወረዱት። ወይዘሮ ሳሚያ ሰብልዬ ወድጄ እኮ አይደለም አመመኝ ብዬ እንዴት ላውራ፣ በዛ ላይ ያንቺን ችግር እያወቅኩ ድጋሚ ለምን ላስጨንቅሽ ብዬ ነው። አይ ታይ ልክ አይደለሽም። አደራ ታዲያ ሰብልዬ ልጆቼ ስለ እኔ ህመም በፍጹም እንዳያውቁ፣ ሰውም አይሆኑ። በዛ ላይ ቢንያም የመሰናዶ ትምህርት ላይ ነው። ትምህርቱን በደንብ መከታተል አለበት። በልጆቼ ደስታ ነው ፈውሴን የማገኘው። ሳይጨነቅ መፈተን አለበት። ጊዜው ሲደርስ እኔው ራሴ እነግረዋለሁ አሉ። ወይዘሮ ሳሚያ እንዳልሽውን እንግዲህ። አይ ምን ነው እንዲሁ ፈጣሪችን እናት ስቃያን አበዛኸው አሉ። ተይ ሰብለ፣ ፈጣሪ ምንም አልተሳሳተም አይሳሳትምም። ይልቅ ከዚህ የባሰም አለ። በያውን ልጆች ሲገቡ እንባችንን ካዩ ይደነግጣሉ ብለው ወይዘሮ ሳሚያ ተረጋግተው ለማረጋጋት ሞከሩ። ወይዘሮ ሰብለ ትንሿን ሰመር ለማምጣት ወጡ። ቢንያም የተላከውን መድኃኒት ይዞ ከተፍ አለ። ወይዘሮ ሰብለ ፈገግ ብለው እንኳን ደስ አለ አሉት። ግራ እየተጋባ እንኳን አብሮ ደስ አለን፣ ለምኑ ነው ግን አለ። ከዶክተሩ ጋር እኮ ተነጋግረን ነበር። ዛሬ የተፈጠረው ነገር መነሻው ጭንቀት እንደሆነ ነገረኝ። የሚያስጨንቃት ነገር ከሌለ ጤናዋ እንደሚሻላትና በድጋሚ እንደ ዛሬው አይነት ነገር እንደማይፈጠር ነገረኝ። ጭንቀት? እማዬን ምንድን ነው የሚያስጨንቃት? የማላውቀው ነገር አለ እንዴ አለ። አሁን ይሄ ጠፍቶ ነው ቢኒ? እናትህ እኮ ነች። ያንተ ስኬት አስጨንቃታል። አሁን ምን ይሆንብኝ ይሆን እያለች ጭንቅ ጥብብ ነው የምትል። በዛ ላይ ተፈታኝ ነህ። ውጤት ተስተካክሎ ማየት ትፈልጋለች። ከዚህ ውጪ ምንም የለም። ትምህርትህን ጠንከር በልና እናትህን ታደጋት። እሺ ማማ፣ ግን በቃ ይሄ ብቻ ነው? አዎ፣ እኔ ራሴ እንዳንተ አላምን ብዬ አጥብቄ ነበር ዶክተሩን የጠየቅኩት፣ ግና ከዚህ ውጪ ምንም እንደሌለ ነገረኝ። በላውን ስለዚህ ነገር ማንም እንዳያውቅ ለእናትህም ቢሆን አትንገራት። ዋናው ሊያስጨንቃት የሚችል ነገር ማራቅ ነው። በላውን እንግባ አደራ። ታዲያ የተነጋገርነው እንዳትረሳ እሺ? ምንም ችግር የለም። ዋናው እንዲሻላት ነው የምፈልገው አለ። ተባረክ ልጄ በልና ብለው ሁለቱም ተያይዘው ገቡ። ሰመር ከእናቷ አጠገብ ቁጭ ብላ እየተጫወተች ነው። የቅድሙ ሐዘኗ የለም። ወይዘሮ ሳሚያ ቢንያምን ሲያዩ ፈገግ አሉና እና እስኪ ልጄ የኔ ውድና እና ሳመኝ አሉ። እየተጣደፈ ሄዶ እናቱ ላይ ተጠመጠመባቸው። ሰመርም ተደርባ አቀፈቻቸው። ወይዘሮ ሰብለ እንባቸው ቀደማቸው።
ቢንያም ወደ እሳቸው ሲዞር እንባቸውን እየጠረጉ ነበር። ተመስገን ምን ይሳናል እያሉ የእንባቸውን ትርጉም እንዳይነቀባቸው በምስጋና ካላሉት። ወይዘሮ ሳሚያ በዛሬው ዕለት መውጣት እንደሚችሉ ተነገራቸው። ትንሽ ቆይተው ለመውጣት ተዘጋጁ። ቢንያምን የእናቱን መፍትሄ በማወቁ ፈንድቋል። ወይዘሮ ሰብለ በተደጋጋሚ ያደራ ያሉት ትዝ ይለዋል። ሳሚ ሆስፒታል ውስጥ አሁንም አልነቃም። ጭንቅላቱን በፋሻ ተጠቅልሎ ዶክተሮች አንድ በጣም የተጎዳ ወጣት ህይወት ለማትረፍ ደፋ ቀና እያሉ ነው። በጣም ብዙ ደም ስለፈሰሰው እየወጣውን ደም ለመተካት ከሱ ጋር ተመሳሳይ የደም አይነት ያለው ለማግኘት እየተሯሯጡ ነው። የታካሚው ደም አይነት ኦ ኔጌቲቭ በመሆኑ በቀላሉ ለማግኘት ተቸግረዋል። ይህ የደም አይነት እንኳ በጣም ወሳኝ በመሆኑ ብዙዎችን ለህልፈት ዳርጓል። ምናልባትም ይህን ደም ለማግኘት እድለኛ መሆን ያስፈልጋል። ዶክተሮቹ የሳሚን ቤተሰብ አባላት ለማግኘት የተለያዩ መረጃዎችን እየበረበሩ ነው። ከሚገለገልበት ዋሌት ውስጥ ከፎቶዎች በስተቀር የረባ ነገር አላገኙም። ስልኩን አንስተው በተደጋጋሚ የተደወለባቸውን ቁጥሮች እየፈለጉ ነው። በስልኩ ላይ የተመዘገበው ስልክ ቁጥር ባለመኖሩ ፍለጋቸውን አዳጋች አድርጎባቸዋል። የመጨረሻ አማራጭ ብለው ያሰቡትን መንገድ ለመጠቀም ወስነዋል። ይህም በቅርብ የተደወሉትን ቁጥሮች መደወል በተደጋጋሚ ቢደወልም አንድም የተነሳ የስልክ ጥሪ የለም። ጀሚል ወደ ጥቁር አንበሳ ሆስፒታል እየከነፈ ነው። በተደጋጋሚ የሐሺሽ አከፋፋዮችን ይደውልለታል። ደርሻለሁ፣ መንገድ ተዘግቶብኝ ነው እያለ ደጋግሞ ይመልሳል። በስተመጨረሻ ግን በ5 ደቂቃ ውስጥ መድረስ ካልቻለ ደንበኝነቱን አቋርጠው ለሌላ እንደሚያስረክቡና ደንበኝነቱን ለመቀጠል ካሰበ 3500 ብር ማስያዝ እንዳለበት አበክረው አስጠነቀቁት። ይህ በአብዛኛው በሐሺሽ አከፋፋዮች የተቀመጠ ደንብ ነው። በፈቃዱ ቢያቋርጥ እንኳ ደንበኝነቱን እንደ ቀድሞ አያገኝም። እንደሚረከበው የሐሺሽ መጠን ተወስኖ በፊት ይረከብ ከነበረው መጠን በግማሽ ያህል ይቀንሳል። የተቀነሰበትን 4 እጥፍ ገንዘብ አስይዞ ደንበኝነቱን መቀጠል ይችላል። የጠቆማና የተለያዩ መረጃዎችን ያቀበላል በሚል ከተጠረጠረ ደግሞ ይገደላል። ጀሚል የተሰጠውን የሰዓት ገደብ መጠቀም ካልቻለ ደንበኝነቱን ያጣል። በዚህ ላይ ደንበኝነቱን ለማስቀጠል የጠየቀውን 3500 ብር በ2 ቀን ውስጥ ማቅረብ አይችልም። የሄድበት ከነበረው ሆስፒታል ወዲያውኑ ሾፌሩን አዙር ፍጠን፣ ወዴት ነው የምትሄደው? በቃ ዙረ ወደ ሳር ቤት ገብርኤል፣ በ5 ደቂቃ ውስጥ መድረስ አለብኝ። እንዴትም አድርገ በምትችለው ፍጥነት ንዳው፣ ከምሰጥ ላይ 1000 ብር ጭማሪ ሰጣለሁ አለ ጀሚል። ሾፌሩ ከሜክሲኮ ወደ ሳር ቤት ገብርኤል የሚወስደውን መንገድ በፌዴራል ህንፃ ወደ ታች በፍጥነት ነዳጁን አረግጦ መንዳት ጀመረ። ሲሄድ የመኪና ውድድር እንጂ ተሳፋሪ ይዞ የሚሄድ አይመስልም። ፍጥነቱን እየጨመረ ያበረዋል። የጥቁር አንበሳ ሆስፒታል ዶክተሮች አንድ የስልክ ጥሪ ደርሷቸዋል። ለሳሚ ከተደወሉ ስልኮች መካከል አንዱ ነው። ተነጋግረው በፍጥነት እንዲመጣ ነግረውት ስልኩ ተቋረጠ። የሁለተኛው ታካሚ የጤና ሁኔታ አስጊ ደረጃ ላይ ደርሷል። የልብ ምቱ እየደከመ የመተንፈስ አቅሙም እየቀነሰ ነው። ዶክተሮች የኦክስጅን የመተንፈሻ አፉ ላይ ገጥመው ይሯሯጣሉ። ሳሚ ቀስ በቀስ ነቃ። ፖል ቤት እንዳለ ነበር የሚያውቀው። ነገር ግን ራሱን ሆስፒታል ውስጥ አፉ ላይ የመተንፈሻ ኦክስጅን አንግቶ ተመለከተ። እንዳሰበው ግን ቀላል አልነበረም። አናቱ በመትረየስ የተመታ እስኪመስለው ድረስ ህመም አይኖቹን ከማንቀሳቀስ በዘለለ ለአንገቱ እንኳን እድሉን አልሰጡትም። ቢንያም እናቱን ወይዘሮ ሳሚያን ከሆስፒታል ይዞ እየተመለሰ ነው። ወይዘሮ ሰብለን ከትንሿ ሰመር ጋር ከኋላ ወንበር ተቀምጠዋል። ሰመር እና ወይዘሮ ሰብለ ከዳር ዳር ሆነው ወይዘሮ ሳሚያን አጅበው ቢንያምን ከሾፌሩ አጠገብ ገቢና ቁጭ ብሏል። አንገቱን
ወደ ኋላ ጠምዝዞ ከትከሻው ሰበር ብሎ እናቱን ወይዘሮ ሳቢያን ይመለከታል። የሰመር የማያርፉ እጆቿ አሁንም ሳይቦዝኑ ወይዘሮ ሳሚያን እየኮረኮሩ ያስቋቸዋል። ቢንያምን እንዲህ ሲፈነድቁ አይቶ የቅድሙ ሐዘን ትዝ ይለዋል። ፈጣሪውን እያመሰገነ የሚሆነውን ለመቅረጽ ስልኩን አወጣ። ስልኩ የመዓት ያልተሳኩ ጥሪዎች እና በተደጋጋሚ የተደወለ ስልክ ተመልክቶ መልሶ መደወል ጀመረ። ሄሎ፣ ጤና ይስጥልኝ። አቤት፣ ማን ልበል? እባክዎ አሁኑን ወደ ጥቁር አንበሳ ይድረሱ ይላል። ጥቁር አንበሳ ሆስፒታል? ለምን? ማለቴ ምን ተፈጥሮ? ሳሙኤል ኃይሉ የተባሉ ሰው በድንገት ታመው ሆስፒታላችን የድንገተኛ ክፍል ውስጥ ሕክምና እየተደረገላቸው ነው እና ወደዚያው መጥተው እንዲከታተሏቸው አሁኑን ይድረሱ። ቢንያም ምንም መናገር አቅቶት ዝም ብሏል። ስልኩን ቀስ በቀስ ከጆሮ ማሸሽ ጀመረ። ወይዘሮ ሳሚያ የእኔ ውድ ምን ተፈጥሮ ነው? ጥቁር አንበሳ ስትል ሰማሁ። ወዲያው ዝምታውን አሸንፎ የትምህርት ቤት ልጆች ናቸው ጥሪ ዛሬ ጥቁር አንበሳ ሆስፒታል ህሙማንን እንድንጎበኝ ሲሉኝ ድንገት መሆኑን አስደንግጦኝ ነው አላቸው። አይ ኸይር፣ ጥሩ ነው። ታማሚን መጠየቅ አላህም ወደዋል። ሄድ እንዳትቀር አሉ። ወይዘሮ ሳሚያ ወዲያው ሰመር ቀበል አድርጋ እንዲህማ እኔን ጥሎኝ አለች። አንቺማ ጥለሽኝ ካልሄድሽ በስተቀር እኔማ አትቼሽ አልሄድም አለ ቢንያም። እማ እንደውም አልሄድም፣ ካንቺ ጋር ነው መሆነው፣ ቅና ከማዬ ጋር ነኝ አለች። ሰመር ወይዘሮ ሰብለ ተገርመው ወቸው ጉድ ይላሉ። ሁሉም እየተሳሳቁ ወደ ቅድሙ ጨዋታቸው ተመለሱ። ያቺ ትንሽዬ ላዳ በሳቅና ደስታ ታጅባ ወደ ካርል አደባባይ ሳትደርስ አንድ መስመሩን የሳተ መኪና በፍጥነት ተንደርድሮ ከፊታቸው ገባ። ጀሚል ሾፌሩን የቱንም ያህል በፍጥነት ቢነዳው አፍጥነው ፍጠን ማለቱን አላቆመም። መንገድ ላይ የነበሩ ትራፊክ ፖሊሶች ሳይቀር ጥሶ እየሄደ ነው። የትራፊክ አባላቶችን እየተከተሉ ነው። ተጨማሪ የሰው ኃይልም ደውለው ከፊት ለፊቱ መንገድ እንዲጠብቁ አዘዋል። የትራፊኮቹን ውጥረት ለማንገብ ከበፊቱ ይበልጥ ፍጥነቱን ጨምሮ መንዳቱን አላቆምም። ሳር ቤት አደባባይ አልፎ በመቻር ሜዳ በኩል እየተጋለበ ነው። ትራፊኮቹ ከፊት ለፊት ለሚገኙ አባላት በተጠንቀቅ እንዲጠቁሙ ደጋግመው በመገናኛ መረባቸው ያስጠነቅቃሉ። መሀል አደባባይ ላይ እጥፍ ብሎ ፊት ለፊት ወደ ቀለበት መንገድ ከሚያስወጣው መንገድ ፖሊሶች እየከነፉ መጥተዋል። ጀሚልን ይዞ እየገሰገሰ የሚገኘው መኪና ሾፌር አንዴ ጥሶ የመጣውን ትራፊክ እንዲሁም እየተከለከለ ያሉትን ሲያይ ውጥረቱ ጨመረ። ለመቆም ማሰቡ አማራጭ ሆኖ ከቅጣት ስለማያስጥለው ጆሮ ዳባ ልበስ ብሎ መሄዱን ቀጥሏል። ካርል አደባባይ ጋር ሲደርስ ከፊት ለፊት ቀለበት መንገዱን መውጫው ጋር ያሉት ፖሊሶች ሽሽት የሄድበት ከነበረው ትቶ በተቃራኒው ይዞ በደመ ነፍስ በሚመስል አይነት ወደታች ነዳጁን ረግጦ ይዟል። ከፊት ለፊት የነበሩ መኪኖች በሚመጣው መኪና ፍጥነት ተረብሸው እነሱም መንገዳቸውን ስተው የሳር ቤት ገብርኤልን መንገድ ፒፕ 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 በሚል ሞገረኛ ድምፅ አቅልጠውታል። ሁሉም መንገድ እየለቀቀ ወደ ዳር እየወጡ ይላተማሉ። ውጥረቱ ከደቂቃ ደቂቃ እየጨመረ ነው። ፍርሃትና እልህ እጅንና እግርን ከማዘዝ አልቦዙም። የነበረው የትራፊክ ፍሰት በዛጨበት አስፋልት የጉንዳን ሰራዊት መስሎ መኪና ሁሉ ዋይታውን እያሰማ ነው። ሰው የፈጣሪ ቅጣት አለ ተብሎ የማይደነግጥ ሁሉ ቁጭ ብድግ እያለ ዋይታውን አድምቆታል። ታሪክ መስራት ከተሳናቸው ወጣቶች ስልካቸውን ጥለው ለተለያዩ የማህበራዊ ድረገጽ ላይ ታዋቂ ለመሆን ታሪክ ይሆናል ብለው በማለት ይቀርጻሉ። መንገድ የተዘጋጋ ሲመጣ ሾፌሩ መኪናውን ፍሬን ረግጦ ወደ ውስጥ አጥፎ ለማምለጥ አሰበ። የመኪናውን ፍሬን ረግጦ ለመታጠፍ ሲሞክር ከፊት ለፊቱ ከነበረ መኪና ጋር ተላተመ። የባሰ አታምጣ ነው የሚባለው።
የባሰ ነገር አያምጣ ካልመጣ አይቋረጥ ይልና የዛሬው ክፍል 3 ቅንፍ በክፍል 3 ፕሮግራሙ ይህንን ይመስላል። ነገ በክፍል 4 ደግሞ ያው ጉንፋን ይዞኛል። ከጉንፋኑ ወጣ ብዬ በአሪፍ ድምፅ በአሪፍ ትረካ ደግሞ እንመለሳለን። ለነበረን ቆይታ ከልብ እያመሰገንኩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላ ባይ መልካም ቀን መልካም ውሎ